ጓደኛዬ ካኮረፈችኝ ይሄው ሳምንት አለፋት። እንድትታረቀኝ ሞክረም አልተሳካልኝም። ስለዚህ ዛሬ ስጦታ ልሰጣት አንድ ቦታ ይዣት ሄጃለሁ። ሽቶ ራሴ ቀሚል ሰጣት እንደሆነ ግን አላወቀችም። ኢትዮጵያ ላይ ለመጀመሪያ ጊዜ በዘመነ መልኩ ሽቶ በመቀመም አንጋፋና ታዋቂ ወደ ሆነው ሮያል ኡድ ነበር ይዣት ሄድኩት። ምንም ያወቀችው ነገር አልነበረም። ከዛ ግን ገና ስትገቡ የቤቱ መዓዛ ልብ ይሰርቅ ስለነበር ኩርፊያም ቀርቶ ቀረብ ብለን ስላላቸው የሽቶ አማራጭ እና ተጨማሪ ነገሮችን መጠየቅ ጀመርን። ሰዎች አታምኑም። በብራንድ ስም የምናውቃቸውን ሽቶዎች ዱፕሊኬት አድርጎ ከመቀመም ጎን ለጎን የራሳቸው ፕሪሚየም ፍሬግናንስ ኮሌክሽን በ14 አይነት ጣዕም በተለያየ ይዘት መሳጭ በሆነ ቃና ለወንድም ለሴትም በራሳቸው የብራንድ ስም እንደሚያቀርቡ ሲነግሩን በግርምት ነበር የሰማነው። በኡድ አምበርና ቶቦካ በሚል ተከፋፍለው በእያንዳንዱ ስር ከ3 እስከ 6 አይነት ጣዕሞችን ታገኛላችሁ። እውነት ነው የምላችሁ ስለ ሽቶ በአጭር ሰዓት ውስጥ ተምሬ በቃ ዛሬማ ሽቶ ራሴ ቀምሜ ስጦታን የምሰጣት ብዬ መቀመም ጀመርኩ ነው የምላችሁ። ስራዬን እያያችሁ ግን ስለ ሽቶ ያገኘሁትን ትንሽ እውቀት ላጋራችሁ። ዓለም ላይ በስፋት የምናገኛቸው ሽቶ አይነቶች ዲዛይነር ፍሬግናንስ ሲባሉ፣ ኒሽ ፍሬግናንስ የሚባሉት ደግሞ ዩኒክ የሆኑ በየቦታው ጣዕማቸውን የማታገኟቸው ሊሚትድ የሆኑ ሽቶዎች ናቸው። እኔም ቅመማዬን ጨርሼ ፓክ እያደረኩ ሳለ አንድ ሊያስገረመኝን ነገር አገኘው። የሽቶ ማስቀመጫው እቃ ኢትዮጵያዊ ታች እንዲኖረው በሚል በተራራ ዲዛይን የተሰራ መሆኑ ሲነግሩ ሌላ ግርምታ ነበር የሆነብኝ። እኔም በዚህ መልኩ ቆንጆ አድርጌ ፓክ ካደረኩኝ በኋላ በግሩም መስተንግዶ እውቀቱንም ጨምረን ወጣን። ጓደኛዬም ኩርፊያዋን ትታ እየተፍለቀለቀች ነበር ያመቻቸው። እናንተም ሮያል ኡድን ለማግኘት ከፈለጋችሁ ከታች በማስቀምጥላቸው አድራሻ ጎብኛቸው። ቻው።